የምናወራው ስለ ፖለቲከኛው ስለሆነው ጀዋር መሐመድ ነው። ጀዋር መሐመድ እንደሚታወቀው ኢትዮጵያ ፖለቲካ ውስጥ ቀደምት ሚና ቢኖረውም በአሁኑ ሰዓት ግን በውጭ ሀገር ተቀምጦ የተለያዩ ስራዎችን እየሰራ ይገኛል። ከዚህ መካከል ህዝቡን በአንድነት እንዲያምፁ ለማድረግ የታቀደ ፖሊሲ እንዳለው ይወራል። ጀዋር መሐመድ ማን ነው? ጀዋር መሐመድ እቅዱስ ምንድን? ከሐኪሞች ጀርባ ለምንድን ነው የሚደበቀው? የሐኪሞች ጥያቄ ራሳቸውን የቻሉ በራሳቸው መቆም የሚችሉ ሲሆኑ ጀዋር መሐመድ ይህንን ጥያቄ ለምን ከጀርባ ሆኖ ማንሳት አስፈለገ የሚል ገና አወዛጋቢው ጥያቄ እንደቀጠለ ነው። ጥያቄውን እስቲ በደንብ ተከታትለን እንመለሳለን። ጀዋር መሐመድ ስለ ሐኪሞች እንደዚህ ሊያገባው የቻለው ሚስቱ ሐኪም መሆኗን ተከትሎ ነው የሚሉ ወገኖች አልጠፉም። ጀዋር መሐመድ ሚስቱ ሐኪም ከሆነ ጀዋር መሐመድ የሕክምናው መስክ በተወሰነ ደረጃ ተቀላቀለን ማለት ይቻላልን? አይቻልም። ጀዋር መሐመድ የሐኪሞች ጥያቄ ጀርባ ምን ይሰራል? ምንድነው እቅዱ? እንደሚታወቀው በቅርቡ ትልቅ አነጋጋሪ መልስ ሰጥቷል። ጀዋር መሐመድ ሲናገር ቤተመንግስቱ ይሸጥ፣ ቤተመንግስቱ 1.ምናምን ትሪሊየን ብር የፈሰሰበት በጀት ተሽጦ ህዝብ ለዳቦ ይሁን ሲል መልሶ፣ ታዋቂው ፖለቲከኛ ደግሞ ምላሽ ሲሰጡ ለህዝብ 1 ትሪሊየን የሚሆን ገንዘብ ብንሰጥ ዳቦ በመብል ያልቃል፣ ነገር ግን ቤተመንግስቱ ለዘመናት የሚዘልቅ ነው ሲሉ ተንታኞች ተንትነዋል። ውድ ተመልካቾች ጀዋር መሐመድ እቅዱና ዓላማው ምንድን ነው የሚለውን የተመለከተ ፕሮግራም እስከምናሰናድ ድረስ ያገኘነውን መረጃ ለእናንተ እናቀርባለን። ጀዋር መሐመድ እንደሚል 3 ወንዶች ልጆች እንዳሉት ይናገራል። እነዚህ ወንዶች የወለደው የመጀመሪያውን ከመጀመሪያ ሚስቱ ሲሆን አርፋሴ ገመዳ ትባላለች። አርፋሴ እንደምታወቀው በኢትዮጵያ ውስጥ አለ የሚባል በኦሮሞ ውስጥ ታዋቂ የሆነች ኦሮሞ የሚባል ልጅ እንደሰጠችው ይነገራል። ነገር ግን እሱ ከአንድ ሚስት አድረካ ብሎ ወደ ሌላኛው ሚስት በመሄድ 2 ልጆችን ጨምሯል የሚሉም ተንታኞች አይጠፉ። 2 ልጆች በአጠቃላይ 3 እንደደረሱ እንግዲህ 3 ልጆች አሉት ጀዋር መሐመድ። 3ቱ ኦሮምኛ ይችላሉ ወይስ አይችሉም የሚለው ጥያቄ ውስጥ መግባት ያለበት ጥያቄ ነው። 3ቱ